Hey guys, my name is Grima. Let's see ways of expressions of gratitude. አሁን ምንድነው ምስጋና በእንግሊዝኛ ማቅረብ ማለት ነው። ምስጋና በእንግሊዝኛ መቅረብ ማለት ነው። ምስጋና ሓደ ሰብ ዝኾነ ነገር ሰሪሕልካ ምስጋና በእንግሊዝኛ ማቅረብ ወይም መቅረብ ማለት ነው። ways of expressions of gratitude. Gratitude means ምስጋና ማቅረብ ወይም ምስጋና መቅረብ ማለት ነው በእንግሊዝኛ። Let's see. Thank you. Thank you ማለትም እንችላለን። Thanks ወይም okay. Thank you. Thanks ማለት አመሰግናለሁ የመስገን የቀን የላይ ማለት እሺ። So thank you very much ማለትም እንችላለን። Thank you very much ከነመለወን ንኽእል። Thank you so much. Many thanks. Thank you so much. Indeed. Thanks a lot ማለትም እንችላለን። Thanks a lot ምን እጅግ አርጌ አመሰግናለሁ ወይም በጣም ይመስገን። Thanks awfully ይሄ ደግሞ በጣም አመሰግናለሁ ማለት ነው። በጣም ይመስገን ነው ማለት። I don't know how to thank you. Okay? ለማመስገን ቃላት ከጠፋ ማለት ነው ወይ ቃላት ሐፂርካ I don't know how to thank you እንላለን። ሰዎችን ለማመስገን ወይም ሰባት ለመመስገን I am grateful for your help ማለትም እንችላለን። ስላገዝሽን ወይም ስላገዝከኝ በጣም አመሰግናለሁ ወይም ስላልሐገዝከን ወይ ስላልሐገዝከኝ በጣም ይመስገን ለመዋል ማለት ነው። I am grateful for your help man. I am very grateful ማለት በጣም ደስተኛ ነኝ አመሰግናለሁ ማለት ነው። እሺ በጣም ሕጉስ በጣም ይመስገን ማለት ነው። I am very grateful man. It was very nice of you. It was nice very of you. It was very nice of you ማለት በጣም አንተ ደግ ሰው ነህ በጣም ቆንጆ ሰው ይኻደስ ባህሊ እና በጣም ይመስገን ነው ማለት እሺ ደግ ነህ በጣም ጥሩ ሰው ነህ አመሰግናለሁ ለማለት ወይም አመሰግንሻለሁ ለማለት That's very kind of you ማለትም ደግሞ እንደዛ ነው በጣም አንተ በጣም የዋህ ነህ በጣም አመሰግናለሁ ደግ ነው ወይም ደግ ነሽ ወይም ጽቡቅ ሰብ ይኻድ በጣም ይመስገን ለማለት How kind of you the same ተመሳሳይ ነው በጣም አመሰግናለሁ ማለት ወይም በጣም ይመስገን ማለት ነው How very kind of you ማለትም እንችላለን Thank you ለማለት አመሰግናለሁ ወይም ይመስገን ነው ማለት Okay? That's good of you ማለት አንተ ጥሩ ሰው ነህ በጣም አመሰግናለሁ ለማለት That's good of you man It's really very kind